በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ያበቃኝ አምላክ ክብር ምስጋና ላንተ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በየሰላምታ ላድርስ ለፈጠርከኝ አንተ የላኛው ንጉሥ፣ እንዴት አለህ መጥቼ እስካይህ ድረስ። ያስደንቃል ያኗኗራቸው የጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው። በአካል በገጽ በስም አንድ ናቸው። በትእዛዝ በግብር ፍጹም ሥላሶችም እምቅድመ ዓለም ሲኖሩን ዓለም መፍጠር እሁድ በሰርክ ጀመሩን። ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት። አራተኛ መላእክትና ጽልመት፣ ሰባተኛ ማይና ነፋስ እሳትን በአርምሞን። ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው። ሰኞ ጧት ውሃን ከፈሉት ከሦስት፣ አንደኛውን አዘቅት አረጉት ከምድር፣ ሁለቱን ሰማይ አረጉት ጠፈር። ማክሰኞም አብቅ ያሏት ምድርን አበቀለች ሳር ቅጠሉን እህሉን። ረቡዕም ረቂቅ ሥራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩ። ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር። በባሕርም አሳ ጉማሬ ሳይቀር ዓርብ ጧት አዳምን የኛን አባት ንግበር ብለው በእነሱ አምሳል ሠሩት። በሰልስት ሔዋንን ፈጥረው ሰጡት ትርዳህ ብለው። ብቻውን ሆኖ ቢያዩት የሥላሴዎች የፍጥረታቸው ፍጻሜን በሰባት ቀን ዳርቻ ሆነች ቅዳሜ። ንግበር ሲባል አዳም ሲፈጠር ከጥንቱ ከአብ ከወልድ ከመንፈስ ቅዱስ ከሦስቱ አልተለየም ከሥላሴ አምሳል ፍጥረቱ። በ40 ቀኑ ተከፈተለት ገነቱ። ከዚያ ገባ ከማትጠገብ መንግሥቱ። አፈቀረው አዳምን ጌታ በብርቱ። በአዳም ቀንተው መላእክቶቹም ሸፈቱ ስሙን ስተው። በሚካኤል ሰይፍ ተመቱ ተበተኑ ፍጥረት ዓለሙን ሊያስቱ። ተዋረዱ ቀንድና ጅራት ጐተቱ። ሳጥናኤልም ምንም አልረባው ኩራቱ። በምድረ ፋይድ ሲኦል ወረደ ካዘቅቱ። ተተብትቦ በሳት ሰንሰለት አንገቱ ተበላሽቶ ዓይንና ጥርሱ ቁመቱ። ጽልመት ለብሶ ብርሃኑ ቀርቶ ክብረቱ። በድንጋጤ ነፍስ የሚያወጣ ክርፋቱ። ግሩም ነበር የአዳም ከገነት ሕይወቱ። ላይጠቅመው በለስን በላ በከንቱ። የዚያን ጊዜ ጸጋው ሲረግፍ ጩኸቱ ተቤሄሞ
እስከ ለዮታን ድርሰቱ አረገደች ተንቀጠቀጠች ምድሪቱ በዚያች ስፍራ በዚያች በምድረ ገነት እንዳልተመለከተ እንዳላየ በእውነት